ወዲያው የሆነ ምልክቶች ይሰጡኛል። ስፔሻሊ እዚህ አካባቢ ኖርማል እያወራሁ በህልም የሚመስል ነገር ውስጥ ገባለሁ። በአሁኑ ሰዓት የሚገርመው ልጆች በጣም እየወፈሩ ነው። የወፈረ ሰው የተመቸው ነው። ቆዳዬ በጣም ይለጠጥ ነበር። ቆዳዬ እንደዚህ እንደ ማስቲካ ነበር የሚለጠጠው። መድኃኒት ተሰጠኝ። የኤፒሌፕሲ ኮሌስትሮል እና የግፊት መድኃኒቶች ተሰጡኝ። ወድቃለሁ። ወድቁ ደግሞ ፎርማት ያደርጋል ጭንቅላቴ። ምግብ ሱስ እንደሆነ በዛን ሰዓት አይ ቲንክ የሚያውቀው ሰው ራሱ ያለው አይመስለኝም። ጉዳቱን ደግሞ እኔ በደንብ አድርጌ ያጣጥመዋል። አይምሮ እያወራችሁ ሌላ ሀሳብ ውስጥ ልገባች አይምሮ መስራት እየሰራ ነበረ። ፖስት ፓርተም ዲፕሬሽን፣ ከባድ ዲፕሬሽን ተያዝኩኝ። ኦልሞስት የሚያሳብድ በሉት። እኔ ግን በዛ መሀል እየሞትኩ ነው። የሚገርማቸው በቀን ውስጥ ኦልሞስት ወደ 8 ሎሚ ነው የምጨርሰው። እንዴት ወሰድሽ ነው አብዛኞቻችሁ ልትሉኝ የምትችሉት። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? ቢሊነጽ ነኝ። አብዛኞቻችሁ ታውቁኛላችሁ ብዬ አስባለሁኝ። በአዲስ መልኩ በዩቱብ መጥቻለሁ። ይህ ቻናል ምንድነው እንድናወራበት የፈለግኩት የኔ የክብደት መቀነስ የተለያዩ ጆርኒዎችን እንዳሳለፍኩ ታውቃላችሁ አብዛኞቻችሁ። ያንን በዲቴል እያንዳንዱ ፕሮሰስ እያነሳሁላችሁ 3 አይነት የአቀናነስ ሂደቶች ነው ያሳለፍኩት። አንደኛው በአስተዳደግ የመጣ ነው። ከልጅነት ጀምሮ የነበረኝ ውፍረት ነው። ሁለተኛው ደግሞ የመጀመሪያ ልጄን ስወልድ የመጣብኝ ውፍረት ነው። በአራስነት እና በፖስት ፓርተም የመጣብኝ የውፍረት አይነት ነው። ሁለተኛው ደግሞ ሁለተኛ ልጅ ድጋሚ ውፍረት ቀንሼ ኪሎ የበዙ ከቀነሰ ወዲህ ተመልሶ የመጣብኝ ውፍረት ነው። ስለ ሶስቱ ዲቴል ነው መሄድላችሁ። እያንዳንዱን ፕሮሰስ ነው አውራለሁ። እንግዲህ ብዬ ያሰብኩት የመጀመሪያ ስቶሪ ቴሊንግ ነው የሚሆነው። 3-4 ኤፒሶዳችን እንደዛ ነው የሚሆነው። ከዛ በኋላ የተለያዩ ምግቦችን እናያለን፣ የተለያዩ ኤክሰርሳይሶች አብረን እንሰራለን፣ ብሎጎች እንሰራለን። እንግዲህ አብራችሁ ትቆዩኛላችሁ ብዬ አስባለሁ። ብዙዎቻችሁ ከዚህ በፊት ጠይቃችሁኛል፣ በዩቱብ ለምን አትመጪም፣ ስቶሪሽን በዩቱብ ለምን አታወሪልንም፣ ብዙ አድቫይሶችን ለምን አትሰጪ ብላችሁኛል። በዛ መሰረት እንግዲህ መጥቼላችኋለሁ። አሁን ላይ ይሄ ሌላ ደግሞ ቪዲዮ እንድሰራ የተገደድኩበት አሁን ላይ በየተለያዩ ሶሻል ሚዲያዎች ቀለል ያለ የክብደት አቀናነስ ሂደት በሚጎዳን መልኩ አሪፍ ነገር ሆኖ እየታየ ነው። በጣም ብዙ ቦታ ብዙ ሰው እየተከተለው ነው። እኔ ጋር ከማስተናግዳቸው ሰዎች ጀምሮ ምን አይነት ጉዳቶች እንዳለው አይ ቲንክ አብዛኞቻችን አልተረዳንም መሰለኝ። ጉዳቱን ደግሞ እኔ በደንብ አድርጌ ያጣጥመዋለሁ። ስለዚህ ለእናንተ ያያም እንደሚመስል ነው ይዤላችሁ የመጣሁት። ከየትኛው ልጀምርላችሁ? ከአስተዳደጉ ልጀምርላችሁ፣ ከመጀመሪያው ማለት ነው። መጀመሪያ ሳድግ ያው በአስተዳደጌ በቤተሰቡ አብዛኛው የኢትዮጵያ እናትና አባቶቻችን ሲያሳድጉን እንግዲህ ወፍራም ልጅ እንዲኖራቸው ነው የሚፈልጉት። የከሳ ሰው የህመም የተቸገረ አሳጣሽኝ በሚል ነው አብዛኞቻችን ምን ስንባል ያደግ ነው። የኔም ቤተሰብ ከዛ ውስጥ አንዱ ነበሩ። ያው ስፔሻሊ እናቴ የወፈረ ሰው የተመቸው ነው፣ የተከሳ ሰው ኑሮ የተጓደለለት ነው ብላ የምታስብ ስለሆነች በጣም ብዙ የተለያዩ ምግቦችን እንመገብ ነበር ስናድግ። ሙሉ ቤታችን ውስጥ ነው ሁላችንም ማለት ይቻላል ከአባቴ በስተቀር ስንበላ በጣም ወጣ ያሉ ምግቦች ላይ እንደ ቅቤ፣ ጮማ፣ ስኳር የበዛበት። እኔ የሚገርማችሁ በፊት ሻይ ስጠጣ ግማሽ ስኳር ግማሽ ሻይ በፊት ቀዳው እንጂ ኖርማል አቀዳደም አይደለም። በዛ ወይ ነበረ። በጣም ጣፋጭ ነገሮች በጣም እመገባለሁ። ምግብ አዲክሽን ነበረብኝ። እንዳለብኝ በሰዓቱ አላውቅም፣ ማንም ነግሮኝም አያውቅም ምግብ አዲክሽን እንደሆነ ወይም ምግብ ሱስ እንደሆነ። በዛን ሰዓት አይ ቲንክ የሚያውቀው ሰው ራሱ ያለው አይመስለኝም። እኔ ግን ሱስ እንዳለብኝ አላውቅም። ለሊት ተነስቼ የተለያዩ ጣፋጮችን በላለሁ። ምግብ ኦልሞስት ጾም እንግዲህ አሁን ጾም በጣም ሃይማኖታዊ ነገር ነው አይደለ? እስከ 6 ሰዓት መጾም ማለት ለእኔ ኦልሞስት ቃል ወሩ ሙሉ እንደምጾም አድርጌ ነው የማስበው። በጣም ይከብደኝ ነበረ። ስለዚህ ጾሞችን አላስተናግድም ነበር። በአጠቃላይ ከውፍረት ጋር የተገናኘ እያሳሳቀ ወደ ተለያዩ ከባባድ ኪሎ ላይ ደረስኩኝ። ሃይ ስኩል ላይ እንደውም እስከ 8 እስከ 7 ድረስ በጣም አሪፍ ነበርኩኝ። ይሻላል፣ ኖርማል ነው። እንደውም እስከ 8 እስከ 7 ድረስ ይሻላል። እዛም እኔ ወፍራም ነኝ። ግን ከ9ኛ ክፍል በኋላ በጣም ዩጅ የሆንኩ መጣሁ። ከለሬ ኮምፕሊትሊ እዚህ ጋር ፎቶ አስገባላችኋለሁ። በጣም ዳርክ እየሆነ መጣ። ከአንገት በላይ በጣም ጥቁር እየሆንኩ መጣሁ እና አንገቴ ላይ መስመር ያሉ ቅርጾች፣ መስመር ያለው አንገት የለም። አብዛኞቻችን እናውቃለን። ፎቶ ላይ አስገባላችኋለሁ። እንደዚህ አይነት ፒክቸሮች፣ እንደዚህ አይነት የአንገት ቅርጽ እያስኩ መጣሁ።
ሰውነቴ ላይ የተለያዩ ስጋው ግን አሁን ካለፈ ወዲህ ወደኋላ ሳይሆን ማወራላችሁ በሰዓቱ ለእኔ ኖርማል ነው ኖራለሁ። በቃ ቢሊ ነው ቢሊ ወፍራሟ በጣም ግዙፍ ነኝ። እንግዲህ በአሁኑ ዘመን ልጆች በጣም ወፍራም ናቸው። በእኛ ጊዜ ግን ቀጫጫ ይበዛል። ኦልሞስት ዩኒቨርሲቲ ገብቶ ሃይ ስኩል ወፍራም ማግኘት በጣም ሬድ ነው፣ ጥቂት ነው። እኔ በዛን ሰዓት ነው በጣም ግዙፍ የነበርኩት። ከዛ እያለ ሃይ ስኩል ገባው። ወደ ዩኒቨርሲቲ ገባ አካባቢ ይጥል በሽታ ያዘኝ። ማለት ይጥለኛል፣ ኤፒሌፕሲ እንደነበረ አልታወቀም። ይጥለኛል። የሚጥለኝ በጣም ፋት የበዛባቸው ነገሮች እንደ ጮማ፣ ቅቤ አይነት ነገሮችን ስመገብ ነው። እነሱን ስመገብ ወዲያው የሆነ ምልክቶች ይሰጠኛል። ስፔሻሊ እዚህ አካባቢ ኖርማል እያወራሁ በህልም የሚመስል ነገር ውስጥ ገባለሁ። በቃ ከዛ በኋላ ከሆነ ሰዓት በኋላ ስነሳ ነው የማውቀው። ስነሳ ደግሞ በጣም ነው የሚጫጫነኝ። ፎርማት አደርጋለሁ። ሰው ማነሽ እስከ ማለት ድረስ ፋሚሊዎቼን ደርሳለሁ። አባቴን እናቴን ማናቸው ምናምን እስከ ማለት ነው የምደርሰው። ከዛ አረጋግቶ ምን ሆነ ከአንድ ሰዓት በኋላ ምናምን ወደ ራሴ የምመለሰው እና ይሄ ነገር ዩኒቨርሲቲ ስገባ የመጀመሪያ ዓመት ሆኜ ባሰ ችግሩ። ዩኒቨርሲቲ ስንገባ እንግዲህ ያው ከቤተሰብ ለመጀመሪያ ጊዜ ነው የምንለያየው። ጭንቀት አለብኝ በጣም በህይወቴ በጣም የተጨናነኩበት ጊዜ ነበር። ቤተሰብ ላይ የሚሆነው ችግር ነበረ። በጣም ስትረስ እየበዛ መጣ፣ ጭንቀት እየበዛ መጣ። ኦልሞስት በየቀኑ በሚባል ደረጃ መውደቅ ጀመርኩኝ። ከዛ ምግብ ምናምን በላለው። እኔ ግቢ ገብቼ ሎከሪ ሱፐርማርኬት ነው የሚመስለው በጣፋጭ ነገር በጣም ስለምወድ ይሄን ያህል ለጣፋጭ ነገር ይሄን ያህል ቦታ ሰጥቼ ነው እንትን ብል የነበረው እና ጣፋጭ ነገር በጣም ስለምወድ እመገባለሁም፣ ያመኛል። ስፔሻሊ ፈተና ሰሞን በጣም እታመም ነበረ። የፈተና ሰሞን ወድቃለሁ። በወደኩ ደግሞ ፎርማት ያደርጋል ጭንቅላቴ። እንደ አዲስ ነው ማጠናው፣ እንደ አዲስ ነው ሁሉ ነገር ማነበው። በዛ መሀል በጣም ዩኒቨርሲቲ ላይ ተፈትኛለሁ በጣም ማለት ይቻላል። ስፔሻሊ መጀመሪያ ዓመት ላይ እና በቃ ትምህርቱን አቆመሽ ወደ ቤት ነይ አባቴ በሚለኝ ሰዓት ያው እልህኛ ነኝ በተፈጥሮዬ። እልህ ስለነበረብኝ እንዴት ከጓደኞቼን የተለይቼ አልመጣም በሚል የመጀመሪያ ዓመት ላይ እንደውም በጣም ከሁሉም ዓመታት ጥሩ ውጤት አምጥቼ የተመረኩበት ያለፍኩበት ዓመት የመጀመሪያ ዓመት ነው። ሙሉ ኤ ነበርኩኝ። ቢ እንኳን አልገባብኝም። ከእልህኝነት የተነሳ ማለት ነው። ግን በሽታ እየተባባሰ መጣ። ከዛ አባቴ ለትልልቅ ሆስፒታሎች ይዞኝ ዞር ጀመር። የተለያየ እንትን ቢሰጠኝ የተለያየ ነገር አንዱ ጋር ኤፒሌፕሲ፣ ኮሌስትሮል፣ ግፊት ከእድሜ ደግሞ 17 18 ዓመት ሆኜ ይህ ሁሉ በሽታ እንዴት የሚሉም አለ፣ በዘርም አለ፣ ስኳር በሽታ ሁሉም ኦልሞስት ነው የመጣብኝ። ግን ልጅነትም ስለነበረ ብዙ አላካበድኩም። እኔ በበኩሌ ለራሴ አካብጃ ላየኋቸው ነገሮቹ ተቀቀለ ተመርምሬ መጨረሻ ላይ ይሰጠኛል። ልክ አስመርምሮ መድኃኒት ሶስት ሁሉ ነገር ሳደርግ አባቴ ጊፍት ይሰጠኛል። በጣም ከማስቸገር የተነሳ ያ ጊፍት የሚሰጠኝ በጣም የሚጣፍጡ ነገሮች ነው። ለዛ ለእነሱ ስል ነው እየዞርኩ የምመረምረው እንጂ አሳስቦኝ አይደለም በሽታው። እዚህ ላይ ልጅነት አደላከል እና መድኃኒት ተሰጠኝ። የኤፒሌፕሲ፣ ኮሌስትሮል እና የግፊት መድኃኒቶች ተሰጡኝ። ውስጥ ለረጅም ዓመታት እንደወስድ ነው የተነገረኝ። አንደኛው እንደውም እድሜ ልክ የሚሆን የተነገረኝ መድኃኒት ነው። መድኃኒቱን መውሰድ ስጀምር ያው እየቆመ መጣ። እኔ ግን ያው ብዙም ኬር ሰጥቼው ስላልነበረ ከተወሰነ ወራት ወቅቶች በኋላ አቆምኩኝ። ለፋሚሊ እንደምወስድ ነበር የማያሳውቀው። ግን ቤተሰብ አቆምኩኝ። ከሆነ ሰዓት በኋላ እንዴት መሰላችሁ ግን እየተወኝ አቁሜ እየቀነሰ መጣ። የሚጥለኝ እየቀነሰ መጣ። ህመሞቹ እየቀነሱ መጡ። አሁን ላይ ወደሆነ ሳስበው ምንድነው ግቢ ሳንፈልግ በግድ በምግብ መጎዳት ጀመረ። ጭንቀቱ ወደዚህ ወደዛ ማለት ምናምን ለካ ሰውነቴን እንደ ኤክሰርሳይዝ እንትን እያለኝ ነው እየቀነሰ ሰውነቴ እየቀነሰ ሲመጣ ሳላውቀው እንቅስቃሴ ቤት እያለሁ ብዙ እንቅስቃሴዎች አላደርግም። ላይፍ ላይ ራሱ ብዙ እንቅስቃሴ አላደርግም። ኤክሰርሳይዝ ሳይሆን እንዲሁ ላይ ለመሯሯጥ የለውበትም። ከዛ ፓርቱ ላይ ግቢ ሳልፈልግ ግን ወደዚህ ወደዛ በምለው ምግብ ደግሞ የምፈልገው አይነት ባለማግኘቴ ሰውነቴ አይ ቲንክ የተወሰነ ካሎሪዎችን እየቀነሰ መጣ። ስለዚህ ህመሙ እየቀነሰልኝ እየቀነሰልኝ ከዛ ከሆነ ዓመት በኋላ ወደ ነጥባችን የምንገባው ምንድን ነው አሁን ላይ ነው። ከሆነ ዓመት በኋላ ክብደት ለመቀነስ በቃ ወሰው። እንዴት ወሰንሽ ነው አብዛኞቻችሁ ልትሉኝ የምትችሉት። ክብደት መቀነስ ሶስትን ለእኔ በጣም ከባድ ነገር ነው። በጣም ከባድ ስላችሁ ኤክሰርሳይዝም ሰርቼ አላውቅም በህይወቴ። ግን በጣም ሳስበው በጣም የከበደኝ ነገር ምግብ ማቆሙ ነው።
ዳይት ሲባል ያው እዛኔ ብዙ እውቀት የለኝም ይመስለኝ ቅጠላ ቅጠል መብላት፣ ሰላጣ ብቻ እየበሉ መዋል፣ ጎመን ምናምን እየበሉ መዋል፣ እንደዚህ አይነት ነገር ብቻ ዳይት የሚመስለኝ። ስለዚህ ያን እንዴት ቋቋሟለሁ ብዬ በጣም ነው ከዛኔ ከቦይፍሬንዴ ጋር በጣም ነው የተጋጨነው ከአሁኑ ባለቤቴ ጋር ማለት ነው። እና ምን ያሳየኝ ነበር መሰላችሁ? የዛኔ ወደ ውስጤ እንዲገባ አንዳንዴ እንዴት ነው ቀኑ ሙሉ እኮ የሚያሳዝን ነገር ከዋልን የሆነ እንዲህ ሳንፈልግ በግድ ሙዳችን ተረብሾ እንውላለን። ቀኑ ሙሉ ስለ ሰርግ ስናየው ወደ ውስጣችን ይገባል። አይ እንደዚህ አይነት ነገሮች ምናያለን። ያ ነገር ሊፈጠር ብሎ እሱ ኤክስትሪም ዌይት ሎስ የሚል ነበር የውጭ ቪዲዮዎች በጣም ተከባበደ 400 500 የሚሆኑ ኪሎዎች ሲቀንሱ ያላቸውን ጆርኒ የአመት ጆርኒ አንድ ወር 2 ወር አይደለም የአመት ጆርኒዎች ያሳየኛል። በዛ መሀል ግን በነሳ ቪዲዮዎች ላይ ራሱ ትንሽ ቆይ ያስቸግራለሁ። እኔ እንደ ፊልም ላየው ነበር፣ ምክንያቱም ይህን የሚያክል ኪሎ እንዴት ብሎ ይቀንሳል ብዬ ስለማምን ማየውን ነገር እንደ ፊልም ነው ያየሁት እንጂ ይሄን ያህል ውስጥ ገብቶ አልነበረም እውነት ለመናገር። ከዛ ከሆነ ጊዜ በኋላ በተደጋጋሚ እያየሁት ስመጣ ለምን እኔ ብዬ አሰብኩኝ። ማለት ይሄን ያህል ህይወቴ ላይ ትልቅ ነገር ቢመጣ ማድረግ ማልችል ሰው ነኝ ማለት ነው። እንዴት ክብደት መቀነስ ይሄን የሚያካክል ኪሎ ሲቀንስ እኔ እንዴት ያቅተኛል የሚል አስተሳሰብ ወደ ውስጤ እየመጣ በጣም ጭቅጭቃችን በጣም የባሰ ስለነበረ ጭቅጭቁንም ፍራቻ ነበር የገባውበት ሲገባ የመጀመሪያ አስታውሳለሁ 37 ሚኒት ካርዲዮ ኤክሰርሳይዝ ነበረ ዩቱብ ላይ አውርቼ ያንን ነበረ የጀመርኩት እሱ ነበር። ከዛ እሱ 5 ደቂቃ አይሞላም 5 ደቂቃው 5 ሰዓት ነው። በቃ በጣም ረዥም የሆነብኝ ሰውነት ተንቀሳቅሶ አያውቅም። በጣም አለከልቃለሁ፣ በጣም ይከብደኛል። በቃ 1000 ዓመት አቆምና ተወኝ በቃ አልሰራም። እንደውም ምንድነው 1000 ዓመት አይኖር በጣም በቃ የሚያስጠሉ ነገሮች ነው ሪፍሌክት ማድረግ የነበረው። ከዛው ደግሞ ዋናው ጉዴ አመጋገብ ላይ ነው። አመጋገብ በላይ ነበረው። ሰላጣ፣ ብሮኮሊ ጥሬ ነበር ብዙ ጊዜ የምበላው ማለት ስቲም ተደርጎ ትንሽ ደቂቃ 5 ደቂቃ ለብ ብሎ ሰላጣ፣ ያን ብሮኮሊ፣ ቆስጣ፣ ኩከምበር እነዚህ ነገሮች ብቻ ነበረ የምመገበው እና ደግሞ ሎሚ በውሃ በዝንጅብል አብዛኞቻችን እንደምናውቀው ሎሚ ዝንጅብል ውሃ ያካሳል ተብሎ ብዙ ተብለናል አይደለም። ስለዚህ እኔ ደግሞ ያንን በምን አደረግኩት? በቀን ውስጥ ኦልሞስት ወደ 8 ሎሚ ነው የምጨርሰው በዝንጅብል እያደረኩ እየበላሁ እየጠጣሁ በየሰዓቱ ማለት ነው። እኔ መክሳት ላይ ነበር ማሰበው ከሆነ ሳባላ እልህ ያዘኝ። መሀል ላይ አሁን ፕሮሰሱን በደንብ ዲቴል ሳደርግላችሁ መሀል ላይ ምን ሆናለሁ መሰላችሁ? ለሊት ላይ ሰው ድጋሚ ምግብ በላለሁ። በጣም ያምረኛል ምግብ ሲያምረኝ ለሊት የተነሳው በላለሁ፣ ጣፋጭ በላለሁ። ከዛ ድጋሚ አስወጣዋለሁ። የመጀመሪያ አካባቢ በጣም ትግል ነበር። እበላለሁ፣ አስወጣዋለሁ። በቃ ከራሴ ጋር ብዙ ፋይት ያደረኩበት ጊዜ ነው። እልህ ያንን እንዴት ልታልፊ ትራፊሽ ካላችሁኝ እልህ ነው ውስጥ የነበረው እልህ። ከዛ ግን እኔ ያላወቅኩት ነገር ፕሮሰሱን በደንብ ገባሁበት። ኦልሞስት ከመግባት ከመውጣቱ ኮንሲስተንት ሆንኩ ከሆነ ታይም በኋላ በዛ ሳላቆም ስለሄድኩበት በስርዓት በአግባቡ በየቀኑ ዳይት ማድረግ ጀመርኩ። ግን ምንድነው መሰለኝ በጣም ያጋጠሙ ነገሮች ሎሚ እንደነገርኳችሁ ነው የምጠጣው። ጅንጀር በጣም ጠጣለሁ። በበላው ምግብ ፕሮቲን የለውም። ፕሮቲን ያወፍራል ብዬ ነው የማምነው። ሰላጣ፣ ቆስጣ፣ ብሮኮሊ፣ ኩከምበር እነዚህ ነበረው ምግቦቼ። ከዛ በቀን 3 ለ30 ደቂቃ ኤክሰርሳይዝ እሰራለሁ፣ ተኛለሁ፣ እነሳለሁ። ምንድነው በዛ መሀል ስልክ ማውራት እንኳን አልችልም። አይምሮ እያወራችሁ ሌላ ሀሳብ ውስጥ ልገባችሁ አይምሮ የመስራት እየሰራ ነበረ። ሀሳቤ በጣም ይሰረቃል። በስርዓት ማሰብ አልችልም። ምን ማድረግ ዝም ብዬ እንዲህ በሩቲን ሆነ ላይፌ ኤክሰርሳይዝ መስራት፣ መብላት እንደዚህ ያንን ነገር አካሆነ ዋናው እንጂ አይምሮ ብዙ አያስብም ነበረ። በቃ የሆነ ቦታ ቆሜ ለብዙ ፈዝዤ ልቆም እችላለሁ፣ ፈዝዤ ትልል እችላለሁ። ለካ ውስጤ ብዙ ዴፊሽንሲ እየተፈጠረ ነው። የብዙ ነገሮች እጥረት ነው። ኪሎዬ የመጀመሪያው ወር ላይ 1 ኪሎ አልቀነሰም። የመጀመሪያው ላይ እዛው ሲሄድ 0 ምናምን 113 ኪሎ ነበርኩኝ። 113 እንግዲህ ያሳያዎች በጣም ብዙ ነበር። የዛኔ 21 ዓመቴ በዛ ጊዜ 113 በጣም በቃ ማይታሰብ ኪሎ ነው። 100 ቤት ራሱ ነው ሰምቻ አላውቅም እውነት ለመናገር። ይዛኝ አሁን ላይ እንኳን ተቀላል ነው። የዛኔ ግን 100 ቤት በጣም በቃ አስበህ ነው የማናውቀው ኪሎ ነው። እና ኪሎዬ 0.0 እንዲህ ነበር ሄደው ያ በቃ የሆነ ቀን ኪሎ ሳይሆን የምላቃለሁ። በጣም ተናድጄ እኔ ውጭ ወጥቼ እሮጣለሁ። 11 ሰዓት እነሳለሁ።
በጣም አሁን ሳስባት መወዳት ጊዜ ናት። እውነት ለምናገር ኤክሰርሳይዝ 11 ሰዓት እነሳለሁ። 11 ሰዓት ተኩል 12 ሰዓት ድረስ ውጭ ወጥቼ ወክ ሩጫ እያደረኩ ሁዲ አደርጋለሁ፣ ቱቴን አደርጋለሁ። ሰው እንዳያቀኝ ያው ሴቶች ነው መንገድ ላይ ብዙ ለከፋ አለ፣ ማሽሟጣጥ አለ፣ ስድቦች ያላሳለፉት ነገር የለም። መንገድ ላይ ግን አላማ ይዤ ስለነበር ምንም አይመስለኝም። ቤት እመጣለሁ፣ ምግቤን እበላለሁ፣ ተኛለሁ። ከዛ ትንሽ ቆይቼ ዝንጅብል በሎሚ እጠጣለሁ። ከዛ ኤክሰርሳይዝ ገባለሁ። የመጀመሪያው ላይ እንደነገርኳቸው 1 ኪሎ አልተንቀሳቀሰም። ከወር በኋላ ግን በቃ ኪሎ መሮኝ ሰበርኩኝ፣ አላይም ብዬ ማለት ነው። ከዛ እሱ የሚያስጨንቀኝ ስለነበረ ምን ላሳይ፣ እሱ ሌላ ሀገር ሄድ ነበረ። ይሄ ኪሎሽ ላኪልኝ ይላል። ኪሎ ምንም እየተነቃነቀ አይደለም፣ እኔ እየሰራሁት እንደሆነ አውቃለሁ። እና በጣም በዚህ በኩል በቃ እሱም እንዳትደውልልኝ ራሴ ሪዛልቱን አሳይሃለሁ አልኩት። ኪሎዬም አልሄድም ብሏል። ስለዚህ ይሄ እየጨመረ መጣ። እንዴት ማያቸው ቪዲዮዎች ደግሞ በቃ ከብዙ ለቅሶ ከብዙ ልፋት በኋላ ሲያሳኩት ከአመት በኋላ ምናምን ሲያሳኩት ስለሆነ ተስፋዬ ምን ማለት ነው ማለት እና በተስፋ ነበር የሚሄደው የነበረው። ከሆነ ሰው ጊዜ በኋላ ኪሎን ሰበርኩት፣ አያስፈልግም ብዬ አሰብኩኝ። ግን የሚገርማችሁ ከመጀመሪያ ወር ወደ ሁለተኛ ወር ምናምን እየሄድኩ እያለ ሰውነቴ በጣም እየቀነሰ ይታወቀኛል፣ በጣም እየቀለለኝ ይታወቀኛል ምናምን። ተውኩት ኪሎ 2 ወር ከምናምን ላይ ምናምን የተለካሁት። ከዛ ስለካ ወደ 10 ምናምን ኪሎ ባንዴ የቀነሰው 17 ኪሎ እንደዚህ የሚሆን። እኔ ግን በዛ ማለት የሞትኩ ነው። የሚገርማቸው የሞትኩ ነው ሚንስ ብዙ ዴፊሽንሲዎች ከማጋጠም ብዙ ነገር እጥረት ሰውነቴ ከማጋጠሙ የተነሳ በቃ ኮንሰንትሬሽን ማጣት፣ እንቅልፍ አይወስደኝም በፍጹም። ነገሮችን አስቤ ማድረግ አልችልም። ኤክሰርሳይዝ መስራት እያቃተኝ እያዞረኝ ምናምን ጭልም ይልብኛል። በቃ ሰውነቴ በጣም ጨጓራዬ ከምነግራችሁ በላይ እንዲጣፋጭ የሚያቃጥል ነገር ሊመቀመስ አልችልም። እንደ እሳት ነበር። ከዛ በላይ ቆዳዬ በጣም ይለጠጥ ነበር። ቆዳዬ እንደዚህ እንደ ማስቲካ ነበር የሚለጠጠው። ላይክ ያለ እድሜ ይሄ ሙሉ ይሸበሸብ ነበር። ይሄ ፊቴ ሙሉ እድሜው ትልቅ ሰው እንደሆነ ስቅ ይሸበሸባል፣ እዚህ ጋር ይሸበሸባል። እዚህ በቃ ሙሉ ዴፊሽንሲ ሰውነቴ ላይ ይታያል። ግርጥት ነው ያልኩት። ላይክ የሆነ ጓደኛችን ከረዥም ጊዜ መንገድ ላይ ይዞ ቢሉ ምን ሆነሽ ነው ሲተራግብታኝ ነው እና ምን ሆነሽ ነው ተመሻል ይሄን ያላስደነግጥ ነበር። በጣም በቃ ጥረሱ ነጸካ። ሁሉም በላይ ጎዳኝ ደግሞ ጨጓራ ስጮም ማደር ጀመርኩኝ። እያለ 3 ወር ከምናምን ላይ ወደ 33 ኪሎ ነው የቀነስኩት። መቀነሴ ደስ ብሎኛል። ልብስ መልበሴ፣ ሰውነቴ መቅለሉ። አሁን እንደዛ ሆኜ በቃ አፕሪሼት የምታደርገኝ አንድ ጓደኛና ባለቤቴ ብቻ ናቸው። በዙሪያ ያለው ሁሉ ደንግጠዋል። በቃ ደንግጠዋል ሲያዩ። ምክንያቱም ስለያቸው አሳያቸዋለሁ። የሚገርም ኪሎ ቀንሼ ሊገ የተለያየ ነው። እንዳትደውሉልኝ አትረብሹኝ፣ ከ3 ወር በኋላ እንገናኝ ብያቸው እና ኤክሰርሳይዝ ስራ ዳይቴን ሳደርግ ምስለው እነሱ ሳስደምማቸው ነው። አለበዛ ከመጣ ያሽኛላ ምንም ካለ ሪዛልት እንደነገርኳቸው ይለኛ ነኝ። ልጅን ለመወጣት ብቻ በጣም ብዙ የማይሞከሩ ነገሮችን ሞከርኩ። እንደዛ እንዳልኳችሁ ይሄ ነው በቃ አመጋገቤ። ሰላጣ፣ ቆስጣ፣ አረንጓዴ ነገር፣ ብሮኮሊ ኖ ካርብ አድርጌዋለሁ፣ ኖ ፕሮቲን አድርጌዋለሁ። እየቀነሰ ነው ሰውነቴ። ግን አይኔ በጣም እየጎረጎደ ቲፒካሊ በጣም ከፍተኛ ህመም የታመመ አይነት አቀራመስ ነው የተቀመስኩት። ከዛ ኪሎ ያሁሉ ኪሎ ቀንሼ ከፍተኛ ህመም ነው በቃ የመጣብኝ። ህመም ቢሉ ህመም አሁን የጨጓራ ህመም፣ ከባድ ህመም፣ ምንም ምግብ ከዛ ወዲህ በግሉኮስ እስከመንቀሳቀስ ድረስ ምንም አይነት ምግብ ጨጓራ መቀበል አቆመ። እቃ እንዲይዤ ሰውነት እንዲንቀለቀል ነበረ። አቅም ዜሮ ይመጣል። በእግዚአብሔር ብረት ነው ምንም ያልሆንኩት ራሱ። ከዛ ወደ ኖርማል አመጋገብ ትንሽ ወር 1 ወር 2 ወር ሄድኩኝ። ምግብ ልብሶቼን በቃ ከዛ በፊት ጅንስ ለብሼ አላውቅም። እውነቴን ነው ብላችሁ ታይት ብቻ ነው የማደርገው። እኔ የሚያውቀኝ ሰው ያውቀኛል። በታይት ነው የምታወቀው ጅንስ። ምክንያቱ ልገዛ መሄድም ከበር መልስ ነው። ለአንቺ የሚበቃ የለም ስለምባል ይሰለቸኛል። ምነው ሞራሌ ላይ የምጫወተው ብዬ እንትን አላቸው አልለብስም። በቃ አልሞክርም። የሆነ ጊዜ ጓደኛዬ ስትገዛ ከቀነስኩ ወዲህ ማለት ነው ጅንስ ስለካው ገባ። በጣም ነው የገረመኝ። ከዛ በከለሩ ላ ይሄኛው ከለር አይሻልሽም ስባልማ በጣም ነው የተደሰትኩት። ምን ያደርጋል ያው በጣም ህመሙ እያበዛብኝ መጣ። ከዛ ህመሙ ላይ በጣም ኪሎ ስንቀንስ እርግዝና የመፈጠር ቻንሱ በጣም ከፍተኛ እየሆነ ነው የሚመጣው። ስፔሻሊ እርግዝና እምቢ ያለን ሰዎች ሰውነታችን ውስጥ ያለው ፋት እየተቃጠለ ሲመጣ አረገዝኩ። በቃ በጠቃላይ አረገዝኩኝ። እርግዝና ተፈጠረ።
ኪሎዬ እንደነገርኳቸው በጣም ተሻሽሏል። በጣም ቀንሻለሁ። በጣም ቀጫጫ ሴት ሆኛለሁ። ከነበር የሚያውቀኝ ሰው ሁሉ እስክጠፋበት ድረስ እህትሽ ናት አንቺ ነሽ እስክባል ድረስ ሄደ። በቃ ኪሎ 33 ብቻ ወደ 40 ምናምን ሄደ። በቃ ኦልሞስት 78 ኪሎ ነው እና ሰዓቱ በጣም ለእኔ አይቼ ማላውቀው የሰውነት በህይወት አይቼ ማላውቀው ሰውነት ላይ ነው የደረስኩት። ጎረቤት የመታ አብሯት ይኖራል እና ከጎረቤቴ አብሮ ይኖረኛል እና ታላቅ እህትሽ የት ሄዳ ነው አይቼ ታላቅ ምናምን አለኝ። እኔ ምን ራሴ ማለት በጣም ብዙ ስለነበርኩኝ እና የመሰለ እኔ አሁን እቺ ልጅ ህፃን ልጅ ያቺ ደግሞ የሆነች እናቷ ወይ ዘመዷ ምናምን እንደዛ ምን መስለው ልዩነታችን ማለት ነው። በጣም ያሳቁኝ ኮሜንቶች ስራ ቦታም እንደዚህ እናንተ ስራ ገብቼ ነበር። ከዛ እንዲሁ ስራ ቦታ ምን አሉኝ እዚህ ግሩፕ ውስጥ የነበረችው በጣም ብዙ ኳሊቲ ሄዳ ነው ራሴን መጥ እንደዛ የተባልኩት። በጣም ብዙ ኮሜንቶች ባንክ ቤት ሶሻል ሚዲያ ላይ ነው የሚዘዋወር ፎቶል ያስገባላቸዋል። ባንክ ቤት አንቺ አይደለሽም ተብዬ ሁላ ቡክ በቃ በጣም ውስጥ ድረስ ብዙ ፕሮሰስ ብራሰጥሽም ተብዬ ሄጃለሁ። ሶሻል ሚዲያ ላይ ለቅቄዋለሁ። እሱን ይሄን ያህል ነበር ልዩነቴ። ምን ልላችሁ ነው አሁን ዛሬ ምንድን ነው ስታይልሽ ካላችሁኝ ኒውትሪሽንስ የሆነ ምግብ አይደለም እየተመገብኩ የነበረው። በጣም ብዙ ነገሮች እጥረት ነበር ሰውነቴ እያገኘ የነበረው። ስለዚህ ከባድ በሽታ ጉንፋን የደረሰባችሁ ነገር ደግሞ በየሳምንቱ ጉንፋን እያዝ ነበረ። ሰውነቴ ምንም በሽታ የመከላከል ከባድ በሽታ በጣም እንደዛው በቃ ታክም ያደርገኝ የነበረው። እግዚአብሔር ይመስገን አልመጣም እንጂ ጉንፋን በየሳምንቱ ያጠቃኛል። ጨጓራ ህመም እስከ ማቃሰት እና እንደዚህ ዝቅ ብሎ እስከ መሄድ ድረስ ሙሉ ተቃጥሎ ማለት ነው ውስጥ እንደዛ ሆኛለሁ። ብቻ ተጠንቀቁ፣ የምትወስዱት እንዳይት ተጠንቀቁ። በደንብ በባለሙያ የተጠና ዳይት ቢሆን ጥሩ ነው። እንደዛ እንዳልኳቸው ወደ እርግዝና ተፈጠረ። እርግዝና ላይ ምን እንደምታዩት ድብልቅልቅ ብሎ ከመጀመሪያው በላይ ኪሎ ሙሉ ውፍረት ይመጣ። ውፍረት ብቻ ሳይሆን እናት የሆናችሁ ትረዱታላችሁ። የመጀመሪያ ልጄ ፖስት ፓርተም ዲፕሬሽን ከባድ ዲፕሬሽን ተያዝኩኝ። ኦልሞስት የሚያሳብድ በሉት እንደዛ ዲፕሬሽን ተያዝኩኝ። ውፍረቱ መጣ። ላይፍ በጣም ሁለታችንም ልጆች ነን። ይሁን አንድ ላይ ነው የመጣው። ኔክስት ቪዲዮ ደግሞ ይህ ፕሮሰስ እንዴት አድርጌ እንዳለፍኩኝ እንዴት አድርጌ እንዳሸነፍኩኝ ይዤላችሁ እመጣለሁ። አሁን አይ ቲንክ ይሄ የመጀመሪያ ቪዲዮአችን ነው። ትወዱታላችሁ ብዬ አስባለሁ። ሰብስክራይብ እያደረጋችሁ ላይክ፣ ኮሜንት አድርጉልኝ። ጥያቄዎቻችሁንም ከስራ አስቀምጡልኝ። ቴንክ ዩ